Sagalee qeerrooti. Sagaleen qeerroo torbaanitti guyyaa 3 diddaa uummata Oromoo fi saboota cunqurfamoo empire biyyattiin mara akkasumas shira mootummaa abbaa irree wayyaanee kan gabaasu. Kun sagalee qeerrooti. ታህሳስ 17 2014 ጤና ይስጥልን ክቡራን አድማጮቻችን ከኦሮሚያ በቀጥታ የምተላለፍላችሁ የሰገሌ ቀሮ ዝግጅታችን የዛሬው ይሄው ጀመረ። ከዝግጅቱ ጋር ያለውት እኔ ጉርሙሴና ነኝ። የዛሬው ዝግጅታችንን ላሳውቃችሁ በቅድሚያ ዜና ተነቦ የህይወት መስዋዕትነትን ለመቀነስ በህብረት ማበር ወሳኝነት አለው በሚል ርዕስ የሚቀርብ ልዩ ዝግጅት አለን። በጓድ ጃፈር አሊ ኤለሞ ይቀርባል። ህዝባዊ ትግል ሙዚቃም አዘጋጅተናል። አሁን ርዕሰ ዜና የቄሮ ብልሱማ ንቅናቄ ታማኝ የወያኔ ጦር ሰራዊቶችን እያናወጠ ነው። የሙስሊም ሃይማኖት ተከታዮች በወያኔ ፍተሻና ክትትል እየተሰቃዩ መሆኑን ተገለጸ። በምስራቅ ሐረርጌ ዞን ሴቶች ወያኔን አሳፈሩ። በወያኔዎች እየተካሄደ ባለው የኦሮሞ አርቲስቶች ስብሰባ ላይ ወያኔ ከፍተኛ ተቃውሞ ገጠመው። በሲዳማ ዞን ግብር መክፈል ያልቻሉ ገበሬዎች ንብረታቸውን እየተቀሙ መሆኑ ተገለጠ። ለዝርዝሩ ጓድ ቶክቸ ሙርቴሳ። በተለያዩ የኦሮሚያ ዞኖች ያሉ የሥራ አጥነት ችግር ወጣቱን ያሳመጸ በመምጣቱ ወያኔዎች ወጣቶችን በማሰር መፍትሄ ሆነኛል ብሎ ዘመቻ መጀመሩ ታወቀ። በተመሳሳይ ሁኔታ መላውን ህዝብ በመጠርጠር እረፍት ማጣቱ ተደርሶበታል። በተለይ በፍንፍኔ አምቦ ጉደር ጥቁርንጭኒ ውስጥ በወያኔና ህዝቡ መካከል የሚደረገው ትግል እየተከረረ መምጣቱ ተገልጿል። በተመሳሳይ ሁኔታ በነቀምት ከተማ ውስጥ የከፍተኛና የመካከለኛ ደረጃ ተማሪዎች ላይ ከፍተኛ ዛቻ በወያኔዎች መድረሱ ይፋ ሆኗል። ከነዚህም አራርሳ መገርሳ፣ ዱፌራ ፈየራ፣ ቦንቱ ዳባ፣ ብራኑ በቀላ፣ ኤረሳ ሙላታ፣ ፋንታዬ ፍቃዱ፣ አብዲሳ ቀልቤሳና አመንቴ ቡልቱም ይገኙበታል። መንግስት በሙስሊም ሃይማኖት ላይ የሚያደርገውን ጣልቃ ገብነት በመቃወም የሃይማኖቱ ተከታዮች በተለያየ ከተማዎች ተቃውሟቸውን እያሰሙ ነው። በልዩነት በሐረማያ ዩኒቨርሲቲና አዳማ ዩኒቨርሲቲ ውስጥ የመስገጃ ቦታ በመከልከል ሴቶች ሂጃብ እንዳይለብሱ መደረጋቸው ተረጋግጧል። የወያኔ መንግስት በአሸባሪነት ስም የእስልምና ተከታይ ሰዎችን ብዙውን ጊዜ ሲገድል ሲያስርና ሲደበድብ እንደነበረ የአደባባይ ምስጢር ነው። በምስራቅ ሐረርጌ ሐረማያ ወረዳ ወያኔ የሴት መምህራኖችን ለሌላ ነገር ሰብስቦ ለካድሬነት አሰልጥኖ የለቀቃቸው መሆኑ ተጋለጠ። የነዚህ ሴቶች ድርሻም ልጆቻቸው ምከሯቸው ወጥተው ወያኔ ላይ ድንጋይ እንዳይወረውሩ በማለት የትግል ሞራልን በውስጣቸው ለማቀጨጭ የታሰበ መሆኑንም ህብረተሰቡ ተረድቶ ተቃውሟል። ወያኔ በኦሮሞ አርቲስቶች ላይ ለየት ያለ ዘመቻ መክፈቱ ታውቋል። የኦሮሞ አርቲስቶች ህዝባዊ ትግል ሙዚቃ እንዳይሰሩ ለማግባባት የ10 ቀን ስልጠና ጀምራለች። በዚህ ስልጠና ላይ ወያኔ እንዳሰበው ሳይሆን ከፍተኛ ተቃውሞና የሀገር ባለቤትነት ጥያቄ መነሳቱ ተገልጧል። በመድረኩ ላይ ሲነሱ ከነበሩ ጥያቄዎች አርቲስቶች መሆናችንን ምርጫ ስመጣ ነው ወይ ያወቃችሁት? የኦሮሞ ተማሪዎችና ዜጎች ለምን ይገደላሉ? የኦሮሞ ሙዚቃ ቤቶችን ለምን አጠፋችሁ? የዛሬ ጠላታችን ወያኔ ነው። ስላለፈው ታሪክ በማውራት ትኩረታችንን አታስቀይሱን። አፋን ኦሮሞ ብሔራዊ ቋንቋ መሆን አለበት የሚሉና የመሳሰሉት ጥያቄዎች ተጠይቀዋል። በስብሰባ ላይ የተቀዳ ድምጽም አለ። በክብር እንድትከታተሉን እንጠይቃለን። Musica amara cosa io canta vostro carolamane oromo che sai da mani che io fatti cacata di esso canta e di ni kan godalida ito per ciò immediate partisan attaccato corvado Orang ada kedua
በመጨረሻም ወያኔ ግብር መክፈል ያልቻሉ የሲዳማ ገበሬዎችን ንብረታቸውን እየዘረፈ እንደሚገኝ ከስፍራው የሚገኝ የቄሮ ምንጭ ዘግቧል። ይህንን አስመልክቶ የሲዳማ ገበሬዎች የሚያሰሙትን የሮሮ ድምጽ ተቀድቶ ሪፖርት አለን፣ ተከታተሉን። አርሶ አደሩን በጣም እያጨናነቁት ነው። ከብቶቻቸውን እየሸጡ ለማዳበሪያ ክፈል አለባችሁ እና ክፈሉ፣ ካልከፈላችሁ ከዚህ እስር ቤት አትወጡም፣ ከብቶቻችንን እንሸጣለን ብለው ከብቶቻቸውን ከቤት እየወሰዱ ይዘው ሄደው እየሸጡ ይሄው ህብረተሰቡ ጭንቅ ላይ ነው ያለው። ጭንቅ ላይ ሁሉም ወረዳ ላይ ነው፣ ደግሞ በ21ዱም ወረዳ ላይ ነው ይሄ ሁሉም ይሰራ ያለው። ሁሉም ሲዳማ ዞን ውስጥ ብታይ በጣም የሚገርም ሁኔታ ላይ ነው ያለው እና በጣም ነው ህብረተሰቡ ተጨንቆ ሪታውን እያሰማ ያለው። እኛም ብዙ እንትን እያልን ነው እንግዲህ የምንመለከተው ነገር ግራ የሚያጋባ ደስ የማይል ነገር ነው። የህይወት መስዋዕትነትን ለመቀነስ በህብረት ማበር ወሳኝነት አለው። ነፃነትና ሉዓላዊነት በደም እንጂ በሌላ አይገኝም ማለት እውነት ነው። በደም እንጂ አይገኝም ብለው ወስነው መስራት ግን የተለየ ቆራጥነትን ይጠይቃል። መፈክሩን ብቻ ማወቅ በቂ አይደለም ማለቴ ነው። የህይወት መስዋዕትነትን ካልከፈልን በስተቀር ነፃነትን በፍጹም አናገኝም ማለታችን ነው። ነፃነታችንን ለማግኘት እየከፈልን ያለው መስዋዕትነት ቀላል አይደለም። መስዋዕትነትን እየሸሸ ነፃነትን የሚፈልግ ሰው ወደ ትግል ገብቶ ባይቀባጥር ይሻለዋል። ብዙውን ጊዜ እንዲህ አይነት ሰዎች አቋራጭ መንገድ መሄድን ይመርጣሉ። የኦሮሞ ትግል ያለበትን ደረጃ ካየን በተለይ አስፈላጊውን መስዋዕትነት እየከፈለ በሀገር ቤት ትግል ሲያካሄድ እናያለን። አስፈላጊውን መስዋዕትነት በመክፈል መስዋዕትነትን መቀነስ ይቻላል። በሌላ በኩል መስዋዕትነትን ለመቀነስ ተብሎ ከቀን ወደ ቀን ህዝባችንን እያደማ ካለ ጠላት ጋር በሰላማዊ መንገድ እንሰራለን ማለት ጠላታችንን አፈርጥሞ በዓለም ላይ ታይቶ የማይታወቅ መስዋዕትነትን ሊያስከፍለን እንደሚችል መገንዘብ አለብን። መስዋዕትነትን ለመቀነስ የጠላትን አካሄድ በሚገባ አጥንቶ ማወቅ እጅግ አስፈላጊ ነው። በዓለም ላይ ያሉ ታጋዮች በምን መልኩ መስዋዕትነትን መቀነስ ነፃነታቸውን በምን መልኩ መስዋዕትነትን ቀንሰው ነፃነታቸውን እንደሚቀዳጁ ይመርጣሉ። የህዝባዊ አመጽ የህዝቡን መስዋዕትነት ለመቀነስ ዋነኛ አማራጭ ሆኖ ተገኝቷል። በጠመንጃ አፈሙዝ መስዋዕትነትን ለመቀነስ የሚታገሉ ታጋዮችም አሉ። አሁን ባለንበት ሁኔታ አብሮ ማበር በሌለበት የወያኔን መንግስት ለመገርሰስ ጊዜ ይወስድብናል። ወያኔ ለመኖር የገንዘብና ንብረት የኑሮ የህይወት መስዋዕትነት በዘመቻ የሚያካሂድብን ዝርፊያ ነው መስዋዕትነት የሚያበዛብን ወይንስ በህብረት አብረን እንቅስቃሴያችንን አቀናጅተን የጸረ ጭቆና ትግልን በማቀናጀት መልኩ ተከታታይነት ባለው ሁኔታ እያካሄድን ጠንካራ ጦር መገንባቱ የትኛው ነው የበለጠ መስዋዕትነት የሚያስከፍልንና የሚቀንስ ብለን ማወቅ አለብን። የተለያዩ የኦሮሞ የፖለቲካ ድርጅቶች የተለያየ የትግል አቅጣጫ መያዛቸው ግልጽ ነው። ወያኔን መገርሰስ የሚቻለው በጠመንጃ አፈሙዝ ብቻ ነው የሚል አለ። አይደለም በሰላማዊ መንገድ እየታገልን እየታሰርን እንሞክረው የሚሉም አሉ። በመንግስት ግልበጣ ዘዴ ይሻላል የሚሉም አሉ። አይደለም በህዝባዊ አመጽ በኩል ይሻላል የሚሉም አሉ። በአንድ አቅጣጫ ሳይሆን በሁሉም አቅጣጫ መስራት አለብን የሚሉም አሉ። ያም ሆነ ይህ የየራስን ምርጫ አክብሮ መቆም አስፈላጊ ነው። አንዱ አንዱን ማዳከም እንዳይኖር፣ አንዱ አንዱን ማፍረስ እንዳይኖር ጠላት ሊያፈርሰን የሚችልበትን ቀዳዳ መድፈን ግድ ይላል። በፖለቲካ ድርጅቶች መካከል እንዲህ አይነት መረዳዳት ካለ ከጎናቸው በተሰለፉት ሰዎች መካከልም ተመሳሳይ መገነዛዘብ እንደሚፈጠር የታመነ ነው። የህይወት መስዋዕትነትን ለመቀነስ በህብረት ማበር ወሳኝነት አለው። የዚህን ጽሑፍ ቀጣይ ክፍል በሚቀጥለው ፕሮግራማችን ይዘን እንቀርባለን።